ጤና ይስጥልኝ ተስፍሽ ነኝ ከቲኤስቲ አፕ። ማወቅ መልካም ነው፣ ያወቁትን ማሳወቅ ፍጹም በጎነት ነው። እውነት ነው ጓደኞቼ፣ ያወቁትን ማሳወቅ ፍጹም በጎነት ነው። ዛሬ እጅግ በጣም አሪፍ የሆነ ፕሮግራም ነው ይዤላችሁ የቀረብኩት። ይህንን ፕሮግራም የምትመለከቱ በመላው ዓለም ያላችሁ፣ በኢትዮጵያም ያላችሁ ኢትዮጵያውያንና ኤርትራውያን ከወደዳችሁት ይጠቅመናል ብላችሁ ካሰባችሁ ለተለያዩ ሰዎች በተለያየ በሜሴንጀር በዩቲዩብ በፌስቡክ በየትኛውም በኩል ሼር እያደረጋችሁ ይህ ነገር እንዲደርሳቸው አድርጉ። ምንድነው ከሁለት ሳምንት በፊት እንደተመለከታችሁት ካናዳ አንድ ዜና አውጥታ ነበረ። ይህም ዜና ምንድነው በሚቀጥሉት 3 ዓመት ውስጥ ካናዳ ለ1 ሚሊየን ኢሚግራንት ወይንም ደግሞ ለ1 ሚሊየን ወደ ካናዳ መምጣት ለሚፈልጉ ቪዛ ትሰጣለች። የምትሰጣቸው ቪዛዎች በተመለከተ በራማ ሚዲያ ላይ ለቀነዋል። ምናልባት ለመጀመሪያ ጊዜም እዚህ ጋር ይሄንን ቪዲዮ የምትመለከቱ ራማ ሚዲያ ላይ ማብራሪያ የተሰጠበት ቪዲዮ አለ። ይህ ከጎን የምትመለከቱት ራማ ሚዲያ ነው። ራማ ሚዲያም የኔ ነው። ሰብስክራይብ ያደረጋችሁኝ ገብታችሁ ራማ ሚዲያ ላይ ሰብስክራይብ በማድረግ ይሄንን ቪዲዮ መመልከት ትችላላችሁ። 1 ሚሊዮን ስደተኞችን ካናዳ ትወስዳለች የሚለውን ማብራሪያውን ማለት ነው። ዛሬ ግን እጅግ በጣም ኢምፖርታንት የሆነው ካናዳ እነዚህን 1 ሚሊዮን ስደተኞች ስትወስድ የሚያስፈልጉ ቅድመ ሁኔታዎች አሉ። እነዚህ የሚያስፈልጉ ቅድመ ሁኔታዎች ወይንም እያንዳንዱ ሰው ማድረግ ያለበት ቅድመ ሁኔታ አለ። የመጀመሪያው ቅድመ ሁኔታ ይሄንን ፕሮሰስ ለመጀመር ትክክለኛውን ዌብሳይት ማወቅ። አንደኛ ትክክለኛ ዌብሳይት ውስጥ ደግሞ ከተገባ በኋላ የመጀመሪያው ሁሉም ሰው ማድረግ ያለበት አካውንት ይከፈታል። ይሄ አካውንት ምንድነው? ይሄ አካውንት እንዴት ነው የሚከፈተው? አካውንቱንስ መክፈት ለምን አስፈለገ? አካውንቱ በጣም ኢምፖርታንት ነው። ሶስተኛው በተከፈተ አካውንት ውስጥ የትኛው ፕሮግራም ላይ አፕላይ ይደረጋል? የተማሩ ሰዎች ካታጎሪ አለ። በጉልበት ስራ ወይንም የሌበርስ ካታጎሪ አለ። እነዚህን ካታጎሪዎች ደግሞ እንዴት ነው መምረጥ የምንችለው? ይህ ቪዲዮ እንግዲህ በከፍተኛ ጥንቃቄ እጅግ በተቻለኝ አቅም የገባኝ ላይ ብቻ ትኩረት በማድረግ ያዘጋጀሁት ቪዲዮ ነው። ይሄንን ቪዲዮ የሚመለከቱ ከኔ የተሻለ ዕውቀት ያላቸው፣ ከኔ በተሻለ የትምህርት ደረጃ ላይ፣ ከኔ በተሻለ ኤክስፒሪየንስ ላይ የምትገኙ በመላው ዓለም ያላችሁ ሰዎች እንዳላችሁ አውቃለሁ። እኔ ይሄንን ቪዲዮ ያዘጋጀሁት በፍጹም ቅንነት ነው። በቅንነት በመነሳት በቅንነት ይሄንን ነገር ብሰራ ኢትዮጵያውያን